የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ ቃላቶች ስንመሰረት ሁለትም ሶስትም አራትም ከዛም በላይ ያሉ ፊደላቶች እነሱ ሰብሰብ አድርገን ጽፈን ትርጉም ያለው ፊደል እንመሰርታለን ማለት ነው። እዚህ ጋር እንደማሳያችሁ ከበሮ ይላል። ከበሮ ከማለት የመጀመሪያ ናት። በመጀመሪያ ሮ ደግሞ የረቤተሰብ ስንተኛ? ሰባተኛ። በአንድ ላይ ከበሮ ይላል። ከበሮ የሚል ቃል ይመሰርትናል። ወደ ቀጣዩ ስንሄድ አሰራር ይላል። አሰራር አ ማለት የመጀመሪያ፣ ሰ የመጀመሪያ፣ ራ ደግሞ የረቤተሰብ አራተኛ፣ ር የረቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? አሰራር። አሰራር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ልመና ይላል። ልመና ል ማለት የቤተሰብ ስድስተኛ፣ የመጀመሪያ፣ ና ደግሞ የቤተሰብ አራተኛ። በአንድ ላይ ልመና። ልመና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ችሎታ ይላል። ችሎታ ች ማለት የቤተሰብ ስድስተኛ፣ ሎ ደግሞ የቤተሰብ ሰባተኛ፣ ታ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ችሎታ። ችሎታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ሁለገብ ይላል። ሁለገብ ሁ ማለት የቤተሰብ ሁለተኛ፣ ለ የመጀመሪያ፣ ገ ደግሞ የመጀመሪያ፣ ብ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ሁለገብ። ሁለገብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቅሬታ ይላል። ቅሬታ ቅ ማለት የቤተሰብ ስድስተኛ፣ ሬ ደግሞ የቤተሰብ ሶስተኛ፣ ታ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ቅሬታ። ቅሬታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ላይ ሰፈር ይላል። ሰፈር ሰ ማለት የመጀመሪያ፣ ፈ የመጀመሪያ፣ ር የቤተሰብ ስንተኛ ናት? አራተኛ። ሰፈር የሚል ቃል ይመሰርትልናል ማለት ነው። ሰፈር የሚል ሰፈር ይላል ማለት ነው። ሰፈር እዚህ ጋር ሰፈር ይላል ማለት ነው። እዚህ ጋር ደግሞ ጡረታ ይላል። ጡረታ ጡ ማለት የቤተሰብ ሁለተኛ፣ ረ የመጀመሪያ፣ ታ ደግሞ የቤተሰብ አራተኛ። በአንድ ላይ ጡረታ። ጡረታ የሚል ቃል ይመሰርትልናል ማለት ነው። ግምት ይላል። እዚህ ላይ ግምት ግ ማለት የቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ፣ ት ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ግምት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ላይ ገበያ። ገበያ ይላል። ገ የመጀመሪያ፣ በመጀመሪያ፣ ያ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ገበያ። ገበያ የሚል ቃል ይመሰርታል ማለት ነው። አዳራሽ። አዳራሽ ይላል። አ የመጀመሪያ፣ ዳ የቤተሰብ አራተኛ፣ ራ የቤተሰብ አራተኛ፣ ሽ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ አዳራሽ። አዳራሽ የሚል ቃል ይመሰርትልናል ማለት ነው። ጸድታ። ጽዳት። ጽዳት ይላል ማለት ጽዳት ይላል ማለት ነው። ጽ ማለት የቤተሰብ ስድስተኛ፣ ዳ የቤተሰብ አራተኛ፣ ት ደግሞ የቤተሰብ ስድስተኛ። ጽዳት ይላል ማለት ነው። ወደ ቀጣይ ስንሄድ ወገን ይላል። ወ የመጀመሪያ፣ ገ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ። በአንድ ላይ ወገን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠለፋ ይላል። ጠለፋ ጠ የመጀመሪያ፣ ለ የመጀመሪያ፣ ፍ የቤተሰብ ስንተኛ? አራተኛ። በአንድ ላይ ጠለፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ኬንያ ይላል። እዚህ ጋር ኬንያ ኬ ከቤተሰብ አምስተኛ፣ ነ የቤተሰብ ስድስተኛ፣ ያ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ኬንያ። ኬንያ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ደስታ ይላል። ደ የመጀመሪያ፣ ስ የቤተሰብ ስድስተኛ፣ ታ የቤተሰብ አራተኛ። በአንድ ላይ ደስታ። ደስታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቀላል ይላል። ቀ የመጀመሪያ፣ ላ የቤተሰብ አራተኛ፣ ል የቤተሰብ ስድስተኛ። በአንድ ላይ ምን ይላል? ቀላል። ቀላል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አመት ይላል። አ የመጀመሪያ፣ መ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ አመት። አመት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠላት ይላል። ጠላት። ጠላት
ኦኬ ጠላት ይላል ማለት ነው። ጠ የመጀመሪያ ላይ የለፊስ አራተኛ ተደምሰ ስድስተኛ በአንድ ላይ ጠላት ጠላት። ወደ ቀጣዩ ስንሄድ ዝናብ ዝ ማለት የቤተሰብ ስድስተኛ ን የቤተሰብ አራተኛ ብ ደግሞ የቤተሰብ ስድስተኛ በአንድ ላይ ዝናብ ዝናብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ወንዝ ይላል እዚህ ጋር ወይ የመጀመሪያ ናት ነ የቤተሰብ ስድስተኛ ዝ ደግሞ የቤተሰብ ስንተኛ ስድስተኛ በአንድ ላይ ወንዝ ወንዝ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።